አዩ እርጉዝ ነች ታውቃለህ ሰይድ ማለት ያው ሰይድ ላንተ መናገር አልፈለገችም ሳይሆን አንተን ሰርፕራይዝ ማድረግ ነው የምትፈልገው አሁን እርጉዝ ሆኜ ገና ሳልደርስ እንዲነኝ ከምለው ገና እንደውም በቃ ገፍቶ ወሬ ገፍቶ እንደውም ለመውለድ ስቃረብ ነው እርጉዝ መሆኔን ራሱ የምነግረው አሁን እኔ ለሱ መናገር አልፈልግም እንዲያውቅ አልፈልግም ቀስ በቀስ እንግዲህ ያላካለ ራሱ ያውቃዋል አለችኝ ታውቃለህ ለምን እኔም አማክሬ ነበር እና በትነግሪውስ በኋላ ለምን አልነገርሽኝም ብሎ ካንቺ ጋር እንዳይጋጭ በሚለው እንዲሳማክራት አይተይው ችግር የለውም አልነግረውም አንቺ ብቻ ሚስጥር አድርገሽ ይሄንን ነገር አቆይልኝ ብላኝ ነበር እኔም በቃ ሁኔታውን ሳይ በቃ ማለት እንደዛ የለቀቀችውን ቪዲዮ በረኪና ምናምን አጠገቧ ምናምን አርጋ ሳይ በቃ ደነገጥኩ ታውቃለህ እቺ ልጅ ቆይ እርጉዝ ነች እንዴት ነው እንደዚህ አይነት ነገር የምታስበው በሚለው ልናገር ሳልፈልግ ነው በቃ ታውቃለህ ላንተ ይሄንን ነገር ልናገር የተገደድኩት ማለት ነው ማን በእርጉዝ ሆና አንቺ አብረሻት ሄድሽ ተመረመረች አዎ አብረን ሄድ ነው አብረን ሄድ ነው የዛን ቀን ደውላልኝ እንደውም በቃ ትንሽ ያመመኝ ነው ቡኒ እስኪ አንዴ እንሂድ ሐኪም ቤት እንሂድ ብላ ደውላልኝ ነበር እኔም ወዲያው አንተ እዚህ አልነበርክም ታውቃለህ እሺ አሁን ምን ይሆን ነው ታዲያ የምትሉት እና በቃ እቺ ልጅ አሁን እየተጨነቀችብህ ነው እርጉዝ ነች አንድ አልነገባት ነግረህ እንኳን እኔ ልንገር ብዬ ነው በቃ እቺ ልጅ በኋላ ተጎድታ የሆነ ነገር አንተም ከምትጸጸት ያለው ነገር እኔ ልንገር ብዬ ነው በኋላ እቺ ልጅ አንድ ነገር ብትጎዳ ልጃችሁ አንድ ነገር ቢሆን በመሐላችሁ በጣም ጉዳት ነው እና አስብበት እኔ ባትሄድ ደስ ይለኛል አትሂድ ነው ማለት ባህር ዳር ማለት ያው አይ ባትሄድ ደስ ይለኛል ታውቃለህ አጠቃላይ እቺ ልጅ ተጨንቃ የሆነ ነገር ራሷ እንዳታረግ ነው የምሰጋው ታውቃለህ ሰይድ እርግጠኛ ነኝ ይሄ ነገር አይቆጭም እርግጠኛ ነኝ ምንም አትሆንም አስብበት ሰይድ ምንም አትሆንም ለዚህ ነው አጠቅጥቀኝ ነው ምንም ተሮ ነገር የለም ለልጅ ስትል ብታስብበት ጥሩ ነው በታች ነው ላኔ ማንንም ንቀላቅ እንድታቅፈኝ ምን ማለት ነው ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው አናግረኝ ያናገርኩ አንዴ ያናገርኩ ጋሩ ጌሙን ከርጋ ነው እንዴ ያናገርኩት አንዴ ቢያንስ ያናገርኩ አንዴ ቆማታ ታናገረኝ እንዴ ማከስታታ እንድብስ ነው ልጆቼን በእናትህ እኔ ልጆቼን ኩሳራ ሳይድ ያናገርኩ ነው እኮ ሳይድ ያናገርኩ ነው ቢያንስ ቆማና አዩ ስሚኝ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲያና ያነሳቸዋል ቤተሰቦቿ ስለዚህ መድረስ አለብኝ ዘመን ያለብኝ በኔ ነዴት ሰላም ተፈቃድ ለምንድነው ክርስቲያና የሚያነሳው አሁን በኔ ነዴት ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስቲያና ካሰነ መማት ክርስቲያና ካሰነ ምንም አያጁት ሁሌም እንደዚህ ነው ካሜራ ፍለ ለፊት ያቆመኛል ሁሌም የምትሄድበትን ቀን ነው የምትነግረኝ ሁሌም ጊዜው ረመዳን ነው ቢያንስ ቀድማ ታስረዳኝም ቻው በይኝና ሊዳኝ እኔ ምንም ቻው አይደለም ሳይድ የምሬን ነው ማለት እኔ ካቀሜ በላይ ነው የትም እኮ አይደለም ሄደው እኮ ጎንደር እኮ ነው ቡርኪና ፋሶ አዩ ብላ እንኳን አስቀድመ እንደሚስት አክብራ አነግረኝም እንደሚስት አክብራ አነግረኝም ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቂያለሽ ስለማቅ እንዳትነጫነጭ እንደማረግ ይወለ ሳይዶ እስቲ ባሉት እኔ እውነት ካብጆኛል ካቀሜ በላይ አመዳን ነው አይደለ በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም ልጆችም ከሆነ ደግሞ ምንም የተለየ ነገር የለም አንቺም ደግሞ ተረጋጊ በዚህ መንገድ የተለየ ነገር አይደለም እናት እንዴ መሰለሽ አሁን ልጆቹም እሷን በነዴት ቤተሰቡን በነዴት ክርስቲያና ድንገት ያነሳቸዋል የሚል ፍራቻ ነው ያ አባት ነው እኮ አባት ነው እኮ አንተ እኮ አባት ነው መክሰስ ትችላለህ አባት ነው እኮ መክሰስ አዎ ቢሆንም ተለያይቷል በሚለው ነው እንትን ያለው ተለያዩ ልጅ ይችላል ከህግ በላይ የሚሆነው የታግኝቼ ነው መከሳቸው ቤታቸው ራሱ እኔ እሱን አያገባኝም እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው አንተን አጥቼ ይሄው ተሰቃየው ብዙ ጊዜ አሁን በኋላ ግን መሰቃየት አልፈልግም ሰይድ እኔ ለምንድን ነው ማትረዳኝ ሁሌም የኔ ጥፋት ነው አይደል አዩ ግፋ ቢል እኮ ግፋ ሳምንት እኮ አልቆይም ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ እና ማለት ፈልጊያት እንዴት እንብዬ ቤተሰብ ጋር ሽምግልና ልኬ ማረገው ነገር አድርጌ ነው ማለት ነው እሷን ብትረዳት እሷ ወደዚህ ትመጣለች ብለሽ ታስቢያለሽ አትመጣም እሷ በቃ አሁን ቤተሰብ ጋር ገባች እኮ ነገር እኮ አይደለም እኔ ሌላ ነገር እኮ አይደለም እኔ እዛ ሄዶ እሷ ተናዳበታለች እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች በቃ በኔ ምክንያት ተናዳበታለች ቂም ይዛበታለች የሆነ ነገር ብታረገው እሱ ይቅር ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ
እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ የመን ይሻላል። መቀሌ ሆነ የትም ቢሆን ነፍስ ወይስ የባልየው? በቃ ልጅቷ ባለትዳር ናት አለቅ። የዚህን ያክል እንደዚህ ያካበርከው ባልየው ባለትዳር ነው ሊገላት ይችላል። መገደል አለባት ይግደላታ ወይ ደግሞ አግባት። እንዴት ታገባታለህ? ለነገሩ ለምን እንደማታገባት ታውቃለህ? ከሱ ላይ ውሽማ ያዘች፣ አንተም ስታገባ አንተ ላይ ውሽማ ትይዛለች። ስለዚህ አታገባትም አንተ። ስለዚህ ምንድነው ያለህ አማራጭ? ባሌ እንዳይገለኝ ዝም በልልኝ አለችክ፣ ዝም አልክ። በቃ በዚህ ዝም በማለት አንተ ተባበርካት። ለዚህ ነው እዚህ መተክ የምታካብደው። እዚህ መተክ የሰው ነፍስ ይጠፋል ምናምን። የማን ነፍስ ነው የሚጠፋው? ወንድ አይደለክ? እንደ ወንድነት ፊት ለፊት ሄድና እሷን አትንካት፣ እኔ ነኝ ጥፋተኛ፣ እኔ ነኝ ያሳሳትኳት ወይ በላት። አንተ ደግሞ ናና እኔን እሷን አሳሳተችኝ በለኝ። በቃ እንዴ እንደገና ደግሞ እኔ ጥያቄ የሆነብኝ ሰና ምን እያደረክ ነው? እኔ ማወቅም ፈልገው ሰና ምን እያረክ ነው? እንዴ በዩቲዩብ ላይ መተክ ሱመያን እየፈለኩ ነው፣ ሱመያን ይቅርታ ምናምን ነቆይ ፍለጡኝ ይቅርታ ካላረገችልኝ ትላለህ። በትክክለኛው ነገር ግን አንተ ነኝ እየፈለክ አይደለም። እኔ አሁን የመሰለኝ የመጀመሪያ ሰሞን ራሱ እየፈለገኝ ነው ብዬ ያሰብኩት በቃ ይሄዳል እኔን ያየኝ ቪዲዮ ቀርጬ ይለቃለሁ አይደል? እኔን ያየኝ ቪዲዮ እዛ ቦታ ላይ ቪዲዮ የተቀረጽኩበት ቦታ ላይ ይሄዳል፣ ቪዲዮ ይቀርጻል፣ ከዛ ወደ ሰና ተመልሶ ይሄዳል። ከዛ ይወጣና ሱመያ በአላጅሻለሁ በቃ ልጆቼን አፍቁኝ ልጆቼን አገናኝኝ በአላጅሻለሁ ይላል። የውሸቱን እኮ ነው። አንተ እንደዚህ የውሸት በአላጅሻለሁ ስትል አላህን አትፈራም እንዴ? እኔን መፈለክ ካልፈለክ በቃ አጭር እኮ ነው። አግብቻለሁ አልፈቀርሽልኝም አጭር መልስ ፍች ነው በቃ። ምንድነው ለዚህን ያክል ምናምን ነገር እንደዚህ እንትን የምትለው? እኔ መልስ የምፈልገው ሰናአ ምን እያደረክ ነው እንድትመልስልኝ የምፈልገው። ቪዲዮን እንደምታየው እርግጠኛ ነኝ። መልስልኝ ሰናአ ምን እያደረክ ነው? አደን ትመጣለህ፣ ቪዲዮ የተቀረጽኩበት ቦታ ትቀርጻለህ፣ ተመልሰህ ሰናአ ትሄዳለህ። ምን እያደረክ ነው? ቤት የለ መኪና የለ ምን የለ ምን እያደረክ ነው? ወይስ በዩቲዩብ ላይ ቤት ገዘውልክ ያለችክ ውስጥ ዳናይት ጋር ገባክ? እኔ መልስ የምፈልገው ለዚህ ነው። ገብቷል? ሁለተኛ ነገር ደግሞ እንድታሳውቅ የምፈልገው ልጁን በዚህ ጋር መተክ አስመርምረውም ከፈለክ የፈለከውን ብለክ ልጁ የኔ አይደለም ወይ ደግሞ የኔ ነው ተሳስቼ ነው የሚለውን መልስ በዚህ አሳውቀኝ። ታወራኛለች ታናግረኛለች ብለህ እንዳታስብ። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ አዩ የነገረች ነገር አለ እንዴ? ምን ነገርሽ? ሰሞኑን እኮ በጣም እያጨናነካት ነው። ወይ ብትቀርስ አንተ ለምን ትሄዳለህ? ምን ነገር ለማውራት ይደውልሽ ለእኔ ላማክር ፈልጌ ነው የደወልኩት። ገባ? አይሰማም እንዴ? ሄሎ አሉ አንድ ይቅርታ፣ አንድ ጊዜ ልዝጋው። እንግዲህ እቃ እየገዛ ይሁን እንደሆነ አላውቅም። በጣም ቢዚ ነው። አሉ ሄሎ ቦሌ ምንድነው የነገረችሽ? ምን የነገረችሽ ነገር የለም እኔ አይ ለምን ታጨናንቃታለህ? በጣም እየተጨናነቀች ነው ታውቃለህ። እቺ ልጅ በኋላ የሆነ ነገር እንዳትሆንብህ ነው የምልህ። በቃ ማለት ያው አሁን እያየሁት አላ ያሁኑ ይለያል ሰይድ፣ ያሁኑ ይለያል። አንተ እየተረዳሃት አይደለም ታውቃለህ። ምንድነው ያሁኑ ይለያል? አይ ምናልባት ያው የምትልህን ነገር ሰምተህ ብትቀር እኔ ደስ ይለኛል በእኔ በኩል ታውቃለህ። ያው ብትቀርና አብራችሁ ብታወሩበት በዚህ ነገር ላይ እሷም እንደዚህ የሆነች አንተ ትታሃት ብትሄድ በጣም ነው የሚደብረው ታውቃለህ። ምንድነው እሱ? በኋላ የሚቆጨን ነገር ባታረግ በእኔ በኩል ደስ ይለኛል።
ዶኮ በቃ የመጀመሪያ ባልሽ ነው አንቺም የመጀመሪያ ሚስቱ ነሽ ከኔ በላይ አንቺን ይወድሻል ይሄ ታወቀ ነው በቃ እውነታ ነው እኔ እኮ ተቀብያለሁ በቃ ከኔ በላይም ላንቺ እንደሚያስብ እንደሚጨነቅ አውቃለሁ እሱንም ለምን አረጋ አይደለም ግን አንቺ ለልጆችሽና ለባልሽ መኖር አለብሽ ከባልሽ ይልቅ በላይ ደግሞ ለልጆችሽ መኖር አለብሽ እነዚህ ልጆች በማያውቁት ነገር እንዳይጎዱ ባለፈው አይቻለሁ ቪዲዮ ላይ አስመስለሽ ምናምን እኔ ያስመሰልኩ አይደለም